በዚህ ዓለም አንድ እግር ሊኖር ይችላል። ግን በአንድ እግርም ትኖራለህ፣ በምርኩዝም ትኖራለህ። አንድ ዓይን ሊኖር ይችላል፣ በአንድ ዓይንም ትኖራለህ። አንድ ጆሮ ሊኖር ይችላል፣ በሁለተኛው ትሰማለህ። ሃይማኖትና ምግባር ግን አንዱ ባይኖር በአንዱ እኖራለሁ የምትለው አይደለም። ስለዚህ ዓለም ያልተገባቸው ለምንድን ነው ከተባለ ሃይማኖትና ምግባር ስለተስማማላቸው፣ ሃይማኖትና ምግባር ያልተስማሙላቸው ሰዎች ሊያኖሯቸው አለመቻላቸው። ሃይማኖትና ምግባር ከተስማማለ፣ ሃይማኖትና ምግባር ያልተስማማለት ሰው ይፈትንሃል፣ እንድትዋሽ ያደርግሃል። ሃይማኖት ከምግባር ጋር ያልተስማማላት ሰው ክፉ ነገር ይናገርሃል። ሃይማኖት ከምግባር ጋር ያልተስማማለት ሰው አንተን የሚያሳዝን ስራ ይሰራብሃል። ያን ጊዜ ቅዱሳን እንዴት እንዳለፉት እናያለን። ዓለም ያልተገባቸው ሃይማኖትና ምግባር ስለተስማማላቸው ነው። ሁለተኛ አእምሮ መንፈሳዊን የህይወታቸው ውቅር አድርገውታል። አእምሮ መንፈሳዊ ሰው የህይወቱ ውቅር የሚሆነው ብዙ ጊዜ አንዳንዱ ባኗኗሩ ነው፣ አንዳንዱ በሀብቱ ነው፣ አንዳንዱ በስልጣኑ ነው፣ አንዳንዱ በየተሰጠው ነገር የኔ መኖር እኮ ህልውና ይሄ ነው ይላል። የቅዱሳኑ ዓለም ያልተገባቸው ቅዱሳን ግን አእምሮ መንፈሳዊ የህይወታቸው ውቅር ነው። እንዲህ ይላል፣ እስመ ለአእምሮሰ ቦቱ አባላት ብዙሃት፣ ዕውቀትህ ብዙ የሰውነት ክፍሎች አሉት። ያመኑትን እምነት፣ የፈጸሙትን ምግባር፣ የተማሩትን ትምህርት፣ የሰሙትን የእግዚአብሔር ቃል የህይወታቸው ውቅር አድርገውታል። መሰረታቸውን ትህትና፣ ሃይማኖት፣ ምግባር አደረጉና ትህትና አደረጉት። አእምሯቸውን ክፉና በጎ መመርመሪያ አደረጉት። አንደበታቸውን የእግዚአብሔርን ቃልና እውነትን መናገሩበት ብቻ አደረጉት። ልባቸውን በጎ ነገር የሚያስቡበት አደረጉት። እጃቸውን ለምህረት የሚዘረጋ አደረጉት። ሀብታቸውን ከኃጢአት መራቅ አደረጉት። ቅዱሳን ይህንን ነው። መሰረታቸው ትህትና ነው። ወመሰረቱ ትህትና ወናላሁኒ አእምሮ ግብር ውእቱ። አእምሯቸው ማሰቢያቸውን ሁልጊዜ ክፉና በጎን ያስቡበታል።